በጣም የሚጠቅማችሁ ታሪክ ነው የምነግራችሁ። የክፉ ሰው ተግባር ማለት ትምህርት እንዲሆናችሁ ማለት ነው። ሰዎች በየትኛው እንደሚያጠቋችሁ ትምህርት ይሆናችኋል፣ እወቁ። አንድ ፋሚሊም አይደለንም፣ የኔ ተከራይ ናቸው እና ባለቤቷ የጅቡቲ ሹፌር ነው። ከዛ በኋላ ጅቡቲ ሄድና ኮንቲነር ጭኖ ይመጣል። ጭኖ ሲመጣ ይታመምና መንገድ ላይ ይታመምና ጓደኛውን ይደውልለትና ስራ ፈቶ የተቀመጠ ጓደኛው አለ ማለት ነው። ይደውልለትና ናስቲ መኪናውን ድርጅት አደርስልኝ፣ የድርጅት ነው ግን ጉምሩክ አስገባልኝ፣ ለፍተሻ እንዲቆም ማለት ነው። ጉምሩክ አስገባልኝ፣ እኔ አሞኛል አልቻልኩም ይለዋል። ስራ የፈታው ጓደኛው እሺ ይልና ትራንስፖርት ይዞ ይሄዳል። ያው ያስብለታል። ስለሚያስብለት ስራ ከምትፈታ አንተንም ያግዛሃል ብሎት ነው እንግዲህ የጠራው። እሺ ብሎ ይሄ ሰውዬ ተነስቶ ይሄዳል። ተነስቶ ይሄድና መኪናውን ይቀበለውና ያኛው በቃ እኔ በዚህ መሄድ አልችልም፣ አንተ ቀስ እያልክ ስለምትሄድ እኔ በትራንስፖርት ሊድ ይለውና መኪናውን ለሰውየው ለጓደኛው ያስረክበውና እሱ በትራንስፖርት ይመጣል፣ ቤቱ ይገባል። እና በጣም የሚገርም ታሪክ ነው የምነግራችሁ። ከዛ በኋላ መኪናውን ይዞ ሰውየው ጉምሩክ ይገባል። ጉምሩክ ይዞ ሲገባ አንተም መኪናውም እዚህ ጋር ለጊዜው እረፉ ይባልና እዛ በፌደራል ይከበብና መኪናውን ይዞ እዛ ላይ ይቆማል። ምንም የሚያውቀው ነገር የለም። ከዛ ምንድነው ለምን ምናምን ብሎ ሲል ጊዜ ከዛ የድርጅቱ ኃላፊዎችም ከድርጅቱ ጋር የነበሩትም ጠበቃም በድርጅቶቹ በኩል ምናምን ይመጡና ቦርዶች አሉ መሰለኝ የሚሰበሰቡ ቦርዶች መኪናውን ይፈትሻሉ ማለት ነው። መኪናው ሲፈተሽ መኪናው ተከፍቶ ተመልሶ የተቆለፈ ነው። እና መኪናው እንደዚህ ተደርጓል። አንተ ደግሞ እንዴት ይዘህ መጣህ? ሲቀጥል አንተ የድርጅቱ ፈርመህ መኪናውን ይወስድክ አይደለህም፣ አባል አይደለህም። ለምንድን ነው መኪናህን ይዘህ መጣ? አረ እንደዚህ እሱ ታሞ በነፍስ መንገድ ላይ መኪናውን መንዳት ስላልቻለ እሱ በትራንስፖርት ወደ ሕክምና ሄዳል፣ መኪናውን አድርስልኝ ብሎኝ ነው። በቃ አንተ ማረፊያ ቤት ትገባለህ ለጊዜው ይባልና እሱን ወደ ማረፊያ ቤት ያስገቡታል። መኪናው ጉምሩክ ይቆማል ማለት ነው። እና ይሄ ሰውየውን አቅርብ ይባላል። ኬት ያምጣው? ሰውየው ተደብቋል። ከዛ 5 ቀን ከታሰረ በኋላ ያለ ኃጢያቱ ያለ ጥፋቱ 5 ቀን ከታሰረ በኋላ ለቤተሰቦቿ ለሚስቱ ይደውልላታል። ለዚህኛዋ ሚስት ይደውልና እባክሽን ባለቤትሽን አቅርቢልኝ፣ ስልኩ ዝግ ነው፣ እኔ እስር ቤት ነኝ ያለሁት፣ ኮንቲነር ተከፍቷል ተብያለሁኝ እና እባክሽን አድኝኝ ይላታል። ልጆቼ በራብ ሞቱ። ልጆቼን ጥቄ 5 ቀን አይደለም 1 ቀን ምንም ቤት ውስጥ የሌላቸው ልጆች ለልጆቼ ለጉሮሮ ለ1 ቀን ብዬ ጭራሽ ይሄው 5 ቀን ሙሉ ልጆቼን ጉሮሮ ዘጋሁኝ እና ባለቤትሽን አቅርቢልኝና እኔ ልውጣ ከእስር ቤት ይላታል። ከዛ ይጸጽታትና ይቺ ሚስት ይጸጽታትና ለባልየው ጠይቀዋለች። እሱ ቤት ውስጥ መጥቶ ቤት ውስጥ ጫት ይቅማል ማለት ነው። እና ለምን እንደዚህ ታደርጋለህ? ነውር አይደለ እንዴ ብላ ትቆጣዋለች። ትለው እባክሽ ተይው ይፈታል፣ እሱ በዋስ ይፈታል፣ ችግር የለውም ይላታል። እዛ በቃ እቺ መልካም ሚስት በጣም ትናደድና ትደውልና ለወንድሞቿ እንደዚህ ብላ ትናገራለች። ከዛ እንደዚህ አርጎ እንደዚህ መጥቶ ሌላ ሰው አሳስሮ እሱ ቤት ውስጥ ቁጭ ብሎ ጫት እየቃመ ነው እና ምንድነው የሚሻለኝ ስትለው በቃ ደግሞ ተያዥ ደግሞ ወንድምየውም እየተደወለ ይጠየቅ ነበርና ከዛ በኋላ ስልክ ለፌደራሎች ይደወልና በሲቪል እንደዚህ ቦታ ነው ያለውና ሂዱና ያዙት። ቤተሰብ ማለት ነው የሷ ቤተሰቦች ይጠቁማሉ ማለት ነው። እሷ ለቤተሰቦቿ የሷ ቤተሰቦች እና መልካም ሴቶች ስላሉ መልካም ነገር እንስራ ነው። ከዛ በኋላ ይሄ ሰውዬ ከእስር ቤት ተፈታ። 5 ቀን የታሰረው ሰውዬ ከእስር ቤት ተፈታ። የኛው ደግሞ በፓትሮል ተይዞ ታስሮ ወደ እስር ቤት ደብረ ዘይት ኦሮሚያ ክልል ብቻ ወደ ሞጆ አካባቢ እስር ቤት ይገባል። እስር ቤት ይገባና 1 አመት ታሰረ። 1 አመት ያለምንም ጥያቄ በክሱ ይቀርባል። ምንም ነገር የለም። ክሱ ይቀርባል። ክደት ነው። አንደኛ በእምነት ክደት ተከሷል። ሁለተኛ በወንጀል ተከሷል። ሶስተኛ ዕቃ በማጉደል ተከሷል። የሚገርማችሁ ነገር በጣም ነው የሚያሳዝነው። የጎደለው ዕቃ 800,000 ብር ናት ዕቃዋ ማለት ነው። ስፔር ናት ከውስጡ ተቆጥሮ ወጥቶ የጎደለው 800,000 ብር ዕቃ ነው። እና ይሄ ሰውዬ ሲባል 1 አመት ከ6 ወር ምናምን ታሰረ። ከዛ ፍርድ ደረሰና ለፍርድ ቀረበ። ለፍርድ ሲቀርብ ለማይረባ ነገር ልጆቹን በትኖ ሚስቱን በትኖ ህይወቱን በትኖ በዛ ላይ ክፋት ሰርቶ ክፋቱም ነው ደግሞ ይሄንን እዚህ ደረጃ ያደረሰው።
ስንት ተፈረደበት? 6 ዓመት ከምናምን ተፈረደበት ማለት ነው። 6 ዓመት ከ6 ወር ይሁን ከ4 ወር ተፈረደበት። ከዛ በኋላ ያንን ፍርድ ተቀበለና 1 ዓመት ከ6 ወር ታስሯል። 1 ዓመት ከ6 ወር አመክሮ ሳይሆን ያ የስሩ የታሰረው ያለ ፍርድ የታሰረው እሱ ተቀነሰለት። ስንት ዓመት ተፈረደበት? 5 ዓመት ከምናምን ተፈረደበት። እንደገና ይግባኝ ጠይቀው ደግሞ 1 ዓመት 4 ዓመት ተፈረደበት ማለት ነው። 4 ዓመት ገና እስር ቤት ይቆያል ማለት ነው። እና ይግባኝም ሄዱ ድጋሜ ልጆች አለው ቤተሰብ ለማስተዳደር ምናምን። አይ ልክ ነው ክሱ ይሄን አልተቀንሷል አያስፈልግም ብሎ ፍርድ ቤቱ ክሱን ውድቅ አደረገው ማለት ነው። ግን የሚገርማችሁ ነገር ሚስት በጣም ተቸግራ ከዛ በኋላ ህይወቷ ተበላሽቶ ልጆቿ በቃ ብክንክን ብለውባት በጣም አሳዛኝ ላይፍ ነው የኖረችው። ከላይፏ ውጪ ደግሞ ምን እንደሆነች ልንገራችሁ። 3 ወንድ ልጅ አላት፣ 1 ሴት አላት። እና ምን ታብላቸው ምን ታጠጣቸው? በወቅቱ ብሩን አልሰጣትም። እሱ ሌላ ቦታ ነው የደበቀው ብሩን ማለት ነው። ከዛ የሆነ ትንሽ ነገር ነው ለሷ ያደረገላት። ከዛ እሱ የሚለው ግማሹን ሶማሌ ነው ምናምን ግማሹን ብር ሰጥቶኛል፣ ግማሹን ብር አልሰጠኝም፣ ይዞብኝ ጠፋ፣ አስገባልሃለሁ በአካውንት ብሎ ነው ያላት ለሷ ማለት ነው። ግን ከዛ በኋላ እሷ በጣም ልጆቿን ይዛ ተሰቃየች እና የምታደርገው ነገር ስታጣ ያላትን ንብረት የተወሰነ ንብረቷን ሸጣ የተወሰነውን ደግሞ ግዛ ወደ ሀገሯ ገባች። ወደ አፋር ዱፍቲ ናት፣ አፋር ወደ ሀገሯ ገባች ማለት ነው። አያችሁ የሰው ልጅ ህይወት። ከዛ የሱ ስልክ ደግሞ እሷ ጋር ነበረ፣ የሱ ስልክ እሷ ጋር ነበር። በዚህም ሴቶች ሲደውሉ፣ በዚህም ልጅ አለው ከኛ ሲሉ፣ በዛ ጋርም ሲደውሉ እኔን አስቀምጠኝ ኪራይ መጣብኝ ስትል ቢያንስ ከአንድም 6 ሴቶች እየደወሉ እሷ የሱ መታሰር የሱ የልጆቿ ህይወት መበላሸት ሳይሆን ያናደዳት እሱ ባደረገው ነገር እሱ ልጆቿን በዚህ ህይወት ማበላሸቱ ብቻ ሳይሆን በቃ ለካ እሷ ላይ የምታምነውን ያህል ማለት ነው ህይወቷን ያበላሸውን ያህል ከዛ በኋላ በቃ የሰማቸው ታሪክ ነው የጎዳትና ወደ ሀገሯ እንድትገባ ተስፋ እንድትቆርጥ ከዚህ በኋላ ከሱ ጋር ምንም አይነት ተስፋ እንደሌላት አድርጎ ወደ ሀገሯ እንድትገባ አደረጋት። ስለዚህ እባካችሁ የጅቡቲ ሹፌሮች በጣም ወዳችኋለሁ፣ አከብራችኋለሁ። ለእናንተ ሪስፔክት አለኝ። ግን በጣም ተጠንቀቁ። ማይረባ ተራ ነገር አንስታችሁ ቤታችሁ ልጆቻችሁን አታባክኑ። በዛ ላይ ሲቀጥል ደግሞ ለሴቶች እንዳልኳችሁ ስልካችሁን አትስጡ። ሴቶች እህቶቻችን ሞራላቸው በጣም ልጆች እስከመበተን የሚደርስ ሞራላቸው የሚነካ አሁን እሷ አገሯ ዱፍቲ ገብታለች፣ ቢምቢዋለች፣ ልጆቿ ተጎድተዋል፣ ትምህርት ተጎድተዋል። እና በዚህ ህይወት ውስጥ ነው የምትኖረው ያለችው። እና የእናንተም እንደዚህ አይነት ህይወት እንዳይገጥማችሁ እንደው ትምህርት እንዲሆናችሁ በተለይ ለሴቶች ስልክ አትስጡ አደራችሁን።